በዚህ ቡድን ውስጥ ምንድነው እየተሰራ ያለው? የሮናልዶ መግባት የማያስደስታቸው ተጫዋቾች እንዳሉ በግልጽ የሚታይ የፖርቹጋል ስብስብ እንዳለ ነው የተመለከተው። ለዚህም ማሳያው ትናንት ክሪስ ሱተን ብሩኖ ፈርናንዴዝን ጥያቄ ሲጠይቀው ከተነሱት ነጥቦች መካከል አንደኛውን ማንሳት ተገቢ ነው ብዬ አስባለሁ። ብዙ ጥያቄዎች ነው የተጠየቀው። ጎንካሎ ራሞስ ለምን አልገባም ተብሎ ተጠየቀ። ክሪስ ሱተን የቀድሞ እንግሊዛዊ የክርስቲያኖ ሮናልዶን ሙሉ ጨዋታ መጫወት ትናንት ተቃውሟል እና ተችቷል። ግን ለብሩኖ ፈርናንዴዝ ከሽንፈቱ በኋላ ጥያቄ ሲያቀርብለት ጎንካሎ ራሞስን እኮ መጠቀም ይቻላል ሲለው ይሄ የአሰልጣኙ አሳፋሪ ውሳኔ ነው ያለው። ያ ማለት እንግዲህ ሮናልዶ መጫወት አልነበረበትም እያለ ነው በሌላ አተረጓጎም። ቢያንስ እንዴት ዲፌንድ ማድረግ አልፈለገም ብሩኖ ፈርናንዴዝ? እንደዚህ መልስ ለምንድን ነው የሚሰጠው? ክርስቲያኖ ሮናልዶ ታሪክ የሰራ ተጫዋች ነው። 41 ዓመት ነው፣ ልብ በሉ። ብዙዎች ከሜሲ ጋር ምናምን ያነጻጽራሉ። እንዴ ሜሲ እኮ 38 ዓመቱ ነው። ሮናልዶ እኮ 41 ዓመት ነው። በ3 ዓመት ታላቅ ነው እኮ። እድሜ በጨመረ ቁጥር እንኳን አይደለም የ3 ዓመት ዲፈረንስ ይቅርና የ1 ዓመት ልዩነት ራሱ በአንድ የእግር ኳስ ተጫዋች ላይ ኢምፓክት አለው፣ ተጽዕኖ አለው። ስለዚህ ሁለቱም ማነጻጸር ልክ ነው ብዬ አላምንም እኔ። እንደዛ ከሆነ ለምን ሜሲንና ኪሊያን ምባፔን በሮናልዶና በሜሲ ደረጃ እያነጻጸርን አንቀጥልም? ሀያዎቹ ቤት እኮ ነው፣ ገና 30 አልገባም እኮ ኪሊያን ምባፔ። ገና ሪከርድ ሊሰብርበት እኮ ይችላል የሜሲን። ሜሲ እኮ ከዘንድሮ የዓለም ዋንጫ በኋላ ምናልባት ከተጫወተ በ42 ዓመቱ በ2030 የዓለም ዋንጫ። በነገራችን ላይ ሮናልዶ ከዓለም ዋንጫ ከዚህ ዓለም ዋንጫ በኋላ አልጫወትም ብሎ ነበርና ከትናንቱ ሽንፈት በኋላ ከቤተሰብ ጋር ተመካክሬ እወስናለሁ ብሏል። ሮናልዶ በጣም አንዱ ደስ የሚለኝ ባህሪው እልኸኛ ነው። እልኸኛ ነው ሲባል ደግሞ በፖዚቲቭ መልክ ማለት ነው። መርሳት የሌለብን የሮናልዶ ኳሊቲዎች አሉ። ክርስቲያኖ ሮናልዶ ማለት ሰብአዊነት የሚሰማው፣ ተጫዋቾች እንኳን ወደ ሜዳ ሲገቡ ፖሊሶች፣ ሴኩሪቲዎች ሲያባርሯቸው፣ ሲከለክሏቸው፣ አንጠልጥለው ሲወስዷቸው ተዋቸው የሚል ትሁት እንደሆነ ይታወቃል። የሰው ልጅ እንዲጎዳ አይፈልግ። ሰብአዊነቱ በጣም የተለየ ተጫዋች እንደሆነ እናምናለን። ክርስቲያኖ ሮናልዶ በአውሮፓ ሻምፒዮንስ ሊግ 140 ጎል በማስቆጠር የሱን ያክል ጎል ያገባ የለም። ክርስቲያኖ ሮናልዶ በዓለም ደረጃ 976 ጎሎችን በማስቆጠር የሱን ያክል ጎል ያስቆጠር የለም። ቅድም ሶፊ እንዳለው 1000 ሊሞላ 24 ጎል ነው የቀረው። ክርስቲያኖ ሮናልዶ በወንዶች የእግር ኳስ ታሪክ የሱን ያክል ጎል ያስቆጠረ የለም። ለብሔራዊ ቡድን 146 ጎል ነው ያገባው። 140 ለብሔራዊ ቡድኑ ማለት ነው። 146 ጎል ሪከርዱ በሱ እጅ ነው። አሁን የምነግራችሁ ትላልቅ የሰበራቸውን ክብረ ወሰኖች ነው። ክርስቲያኖ ሮናልዶ በብሔራዊ ቡድን ደረጃ የሱን ያክል የተጫወተ አንድም አጠገቡ የሚደርስ ተጫዋች የለም። 232 ጨዋታዎችን ለብሔራዊ ቡድን ተሰልፎ ተጫውቷል። ክርስቲያኖ ሮናልዶ በ6 የዓለም ዋንጫዎች ላይ ጎል በማስቆጠር ብቸኛው ተጫዋች ነው። ብቸኛው የመጀመሪያው ተጫዋች ማለት ነው። አሁን ባለው ነባራዊ ሁኔታ የመጀመሪያውም ብቸኛውም ተጫዋች ነው በ6 የዓለም ዋንጫ ላይ ጎል በማስቆጠር። ሌላውን ብናነሳ የክርስቲያኖ ሮናልዶን ገድል መዘርዘር ብንጀምር እርግጠኛ ነኝ የዛሬ ፕሮግራም አይበቃንም። በዛ ላይ ፖርቹጋል ክርስቲያኖ ሮናልዶ ከመምጣቱ በፊት ወይም ክርስቲያኖ ሮናልዶ የሚባል ተጫዋች ከማግኘቷ በፊት ምንም ዋንጫ አልነበራት። ኤግዛክትሊ ክርስቲያኖ ሮናልዶ የሚባል ተጫዋች ወደ ፖርቹጋል ብሔራዊ ቡድን ከመጣ ወዲህ 3 ዋንጫዎችን አንስታለች። በትክክል ይሄ ተጫዋች እንዲህ በጣም ታሪከኛ ተጫዋች እኮ ነው። አድማጮቻችን በዩኤፋ የአውሮፓ ሻምፒዮንሺፕ ላይ 14 ጎል ያስቆጠረ ነው። ዩኤፋ ዩሮፒያን ሻምፒዮንሺፕ ወይም ዩኤፋ ኔሽንስ ሊግ የምንለው ማለት ነው። ይህ ተጫዋች 5 የዩኤፋ ሻምፒዮንስ ሊግ ዋንጫዎችን ያነሳ እኮ ነው። 5 ጊዜ የባሎን ዶር ተሸላሚ የሆነ እኮ ነው። ልብ በሉ፣ 5 ጊዜ ሻምፒዮንስ ሊግን ዋንጫ የወሰደ እኮ ነው። ይህ ተጫዋች ክርስቲያኖ ሮናልዶ ማለት እኮ ምናልባት እሱን ለማጥላላት ለሚሄዱ አንዳንድ ሰዎች ክርስቲያኖ ሮናልዶን ዘልቆ ማየት የእግር ኳስ ልብ መሆኑን
የእግር ኳስ ምትሃታዊ ተጫዋች መሆኑን የሚያሳዩ ቁጥሮችን ነው እየጠቀስን ያለ ነው። ሌላውን ትተነው ማለት ነው። ክርስቲያኖ ሮናልዶ ተአምር በእግር ኳስ ያሳየን 100ና ከ100 በላይ ጎሎችን ማስቆጠር የቻለ ልብ በሉ 100ና ከ100 በላይ ጎሎችን በአራት የተለያዩ ክለቦች ማስቆጠር የቻለ ብቸኛ ተጫዋች ክርስቲያኖ ሮናልዶ ነው። ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ጁቬንቱስ፣ አልናስር በአራት የተለያዩ ክለቦች 100ና ከ100 በላይ ጎሎችን ያስቆጠረ ብቸኛው የዓለማችን ተጫዋች ስሙ ክርስቲያኖ ሮናልዶ ይባላል። ተአምርን የሰራው በእግር ኳስ ማንም እንዳይደርስበት አድርጎ ሰቅሎታል። የጎል ማሽን ነው። የጎል ፋብሪካ ነው። አሁን እድሜ ጣለውና ምናልባት አንዳንዶቻችን እኔንም ጨምረው ተናግረ ነው ሊሆን ይችላል ሮናልዶን። ግን ያው በእግር ኳስ አንዳንዴ መጫወት ብቻ ሳይሆን መመልከትም ስሜታዊ ያደርጋል አድማጮች። እና ስንመለከት ጨዋታ የተለያዩ አስተያየቶችን ልንሰጥ እንችላለን እና ለሌሎች ለክርስቲያኖ ሮናልዶ ደጋፊዎች ሊጎረብጣቸው ይችላል። ግን እዛ ላይ ያለውን ፋክት ደግሞ እንደ ጋዜጠኛ መናገር ሲኖርብን እንናገራለን። ግን ክርስቲያኖ ሮናልዶ እውነት ለመናገር ታምር ነው። በቃ ታምር፣ ሚራክል፣ የዚህ ትውልድ ክስተት ነው። የዚህ ትውልድ ክስተት በቃ ሌላ ቃል ልገልጽለት የማልችለው ክርስቲያኖ ሮናልዶ ማለት ነው። ለዚህ ደግሞ ራሱ በብቃቱ ያስመሰከረ ማለት ነው። አንዳንዶች ሲከራከሩ እናያለን። አይ ሜሲ ናቹራሊ ጊፍትድ ነው ወይም በተፈጥሮ የተሰጠው ችሎታ ነው፣ ሮናልዶ ግን በስራ ያመጣው ብቃት ነው የሚሉ መከራከሪያዎችን ያነሳሉ። ይሄ ያሳምናል አያሳምንም የራሱ የሆነ ማብራሪያ እና የባለሙያ እይታ የሚጠይቅ ነው ብዬ አስባለሁ። ክርስቲያኖ ሮናልዶ ትናንት እንደዛ ተንሰቅስቆ ሲያለቅስ የቡድን አጋር አንድ ሰው ሄዶ እንዲህ 11ዱም እኮ ነበር መክበብ የነበረባቸው ሮናልዶን 11ዱም እኔ ብሩኖ ፈርናንዴዝ የሰጠው አስተያየት በጣም ነው የሚያመው። በጣም ለክሪስቱተን የተናገረው ማለት ነው። ጎንካሎ ራሞስ ለምን አይገባም ሲለው ይሄ አሰልጣኙ አሳፋሪ ውሳኔ ነው። ያ ማለት ሮናልዶ መግባት አልነበረበትም ወይም ደግሞ ሮናልዶ መቀየር ነበረበት አይነት ነገር ነው። ኦፍ ኮርስ እኔም በትናንቱ ጨዋታ ሮናልዶን ቢያንስ 60ና 70ኛው ደቂቃ ቢቀይረው ጥሩ ነበር ብዬ አምናለሁ። እንዲህ አይነት ትችቶች እንዳይመጡበት። ግን ሮናልዶ አሁን ጊዜ ጣለው ተብሎ በዚህ ደረጃ እሱ ላይ ያውም የቡድን አጋሮቹ ፊታቸውን የሚያዞሩበት ጊዜ ነበር አልነበረም። ሂደው አጠገቡ ሊቆሙ የሚገባ ሂደት ሊያከናውኑ ይገባ ነበር። ሮናልዶ አልተንቀሳቀሰም። ትናንት 19 ኳስ ነው ንክኪ ያደረገው። የሱ ስራ ጎል ማስቆጠር ነው። ሃላንድ ኒውት ሃላንድ ተሯሩጦ ተጫውቶ ያውቃል? ሃላንድ የሚፈተፍት ተጫዋች ጎል እንዲያስቆጥር እድሉን የሚፈጥርለት እንደነ ኦዲጋርድ አይነት ተጫዋች ስላለ ነው። በብሔራዊ ቡድን ሃላንድ ጎል እንዲያስቆጥር እድሉን የፈጠረው እነ ሼልደራፕ ስላሉለት ነው። እንደነ ቪቲኒ አይነት እንደነ ሩበን ኔቬዝ አይነት እንደነ ብሩኖ ፈርናንዴዝ አይነት ከፍተኛ ስምና ዝና ያላቸው አማካኝ ተጫዋቾችን ይዞ ለሮናልዶ በሚገባ ኳሶች አይደርሱትም ነበር። ቀደም ብያለሁ የእድሜ ፋክተር ራሱን የቻለ ነው። ግን ሃላንድና ሮናልዶን እናስቀምጣቸው። የእድሜ ልዩነት አላቸው፣ ምንም ጥያቄ የለውም። ሃላንድንም ሮናልዶንም አሁን ሮናልዶ ባለበት ድሮ ቢሆን ሮናልዶ ማንንም ሳይጠብቅ ራሱ ከመስመር እየሰነጠቀ ይዞ ሄዶ ታምር መስራት የሚችል ተጫዋች ነበር ክርስቲያኖ ሮናልዶ። አሁን ሃላንድ ያለበት እድሜ ላይ በነበረበት የሮናልዶን ብቃት አስታውሱት። ሃላንድ ያንን መስራት አይችልም፣ አያደርገውም። ቆሞ ነው የሚጠብቀው። ይላክለታል፣ ይገጫል፣ ያስቆጥራል። ኦፍ ኮርስ ስራው ጎል ማስቆጠር ስለሆነ ስራውን እየሰራ ነው በአግባቡ። ሃላንድ ስራውን እንዲሰራ ደግሞ እገዛ ተሰጥቶታል። ፖርቹጋል ቤት ትናንት እንደዛ አይነት እንቅስቃሴ እኮ አልነበረም እኮ አድማጮቻችን። አማካኝ ክፍሉ እኮ ምንም አይነት አገልግሎት ለክርስቲያኖ እንዲደርስ እያደረገ እኮ አልነበረም። ፖርቹጋል ቤት ውስጥ አይጦች ይበዛሉ፣ ምቀኛ ይበዛል። በጣም ይቅርታ ለዚህ አባባሌ ባይዘው፣ ምቀኛ ይበዛል። ትናንት ያስተዋልኩት እሱን ነው። ፖርቹጋል ቤት ውስጥ በምቀኝነት የተተበተቡ ነው የሚመስለኝ እኔ። በሮናልዶ ጥላቻ የሰከሩ የቡድን አጋሮች፣ ወዳጅ መስለው የሚጎዱ ጠላቶች። አድማጮች መማር አለባችሁ እናንተ።
አጠገባችሁን አይዟችሁ የሚላችሁ ስንት ሰው አለ የእናንተን ውድቀት የሚመኝ ማለት ነው። የትናንቱን ሮናልዶን ያየነው የቡድን አጋሮቹ ለካ እስከ ዛሬ ድረስ ሮናልዶ በራሱ ችሎታ ሲያመጣው የነበረውን እነዚህ የቡድን አጋሮቹ እገዛ ለማድረጋቸው እጅግ በጣም የሚያሳፍር ነው። እጅግ በጣም የሚያሳፍር ነው። ይህን የእግር ኳስ ኮከብ ያው ብዙዎቹ አዝነዋል። እውነት ለመናገር የሮናልዶን የሚወዱትም የሚጠሉትም ያው በነገራችን ላይ ያው የሚጠሉት ሳይሆን አንዳንዴ አንዱን ስታደንቅ አንደኛው ፉክክር ውስጥ ማስገባት ነው እንጂ እኔ ሮናልዶን የሚጠላው ሰው አለ ብዬ አላምንም። ምን ስላደረገ ለምን ይጠላል? ጎል ስላስቆጠረ፣ ብቃቱን ስላሳየ፣ የእግር ኳስን ምንነት ስላስመለከተን። ግን እንትን አለ ከሜሲ ጋር ያለው ፉክክር ስላለ በጥላቻ ሳይሆን ተፎካካሪነቱን ለማምጣት ከሰዎች ጋር ስትከራከር በዛ ደረጃ ነው እንጂ እኔ ሮናልዶንም ሜሲንም የሚጠላቸው ሰው ያለ አይመስለኝም፣ በጥላቻ ደረጃ ማለት ነው። ግን እኔ በቃ የከሌ አድናቂ ነኝ፣ የከሌ ይመቸኛል፣ ይሄኛው ደግሞ ለኔ ምንም በቃ እኔ እንትናን ነው የምወደው የሚባል አባባሎች ሊኖሩ ይችሉ ይሆናል። እና ከዚህ አንጻር ክርስቲያኖ ሮናልዶ ትናንት ከዓለም ዋንጫ የተሰናበተበት ማዴራ ተወልዶ የእግር ኳስን ታምር ያሳየን ይህ ምትሃታዊ ተጫዋች ዳላስ ላይ የዓለም ዋንጫ ፍጻሜ ሆኗል። ግን የማይረሱ ሪከርዶችና ታሪኮችን አስቀምጦልን ነው ክርስቲያኖ ሮናልዶ ከብሔራዊ ቡድን ጫማውን ከሰቀለ። እሱ እንግዲህ ከቤተሰብ ጋር ተመካክሬ ነው ብሏል። ከቤተሰብ ጋር ተመካክሬ እወስናለሁ የሚል አስተያየት ነው። ይሄ አባባሉ ገርሞኛል በነገራችን ላይ ማለት ነው። አውሮፓ ዋንጫ መጫወት የፈለገ ይመስለኛል ግርሜ። ከቤተሰብ ጋር ተመካክሬ ነው ያለው። አውሮፓ ዋንጫ መጫወት የፈለገ ይመስለኛል። መጀመሪያ ግን ከኢንተርናሽናል ዘንድሮ በቃ ከብሔራዊ ቡድን ማብቂያ ነው ብሎ ነበር። በኋላ ላይ ከሽንፈቱ በኋላ ምን አለ? ከቤተሰብ ጋር ተመካክሬ። ሲከባድ ነው አሁን በጣም 43 ዓመት ምናምን ለመጫወት ማሰብ የማይደፈር ነው። እንግዲህ እናያለን ካደረገው እንግዲህ አብረን የምንመለከተው ይሆናል። ዞሮ ዞሮ ግን ክርስቲያኖ ሮናልዶ ላበረከተው እና በዚህ በእኛ ትውልድ ላሳየን ምርጥ የእግር ኳስ ብቃት ኦብሪጋዶ ልንለው ይገባል ማለት ነው። ቴንኪው ማለት አለበት። በትክክል